ውድ ቤተሰቦች ዛሬ በጣም ላስቸግራችሁ ነው የመጣሁት። ከሚባለው በላይ ላስቸግራችሁ። ሁላችሁም ተመልካቾቼ ከኔ ጋር ከጎኔ እንድትቆሙ ፈልጋለሁ። ሁላችሁም ተመልካቾች፣ ሁላችሁም ቤተሰቦቼ ከጎኔ እንድትሆኑ እንድታግዙኝ ነው የምፈልገው። ላስቸግራችሁ ነው የመጣሁት። ስለ ኪሩቤል ለማውን ሳስበው እኔ ያመኛል። በሰላም ወደ ቤተሰቡ እንዲመለስ እንግዲህ ሕክምና ምናምንም እየተደረገለት ነው እና ያው ትንሽ ተጎርቶ ስለሆነ ያለው ምክንያቱም ያው የምግብ እጥረት ምናምን ነገር ስለነበረ ማለት ነው። ጫካ እስከሆነ ድረስ ደግሞ ያው የነበረውን ነገር በተወሰነ መልኩ እኛም ተመልክተናል። ስፍራው ምናምን ጫካ እስከሆነ ድረስ ደግሞ ያው አውሬ ምናምን አይጠፋም። እባካችሁን እለምናችኋለሁ፣ እማጸናችኋለሁ፣ ጸሎት አድርጉልኝ። ለቤተሰቦቹ ያስፈልጋል፣ ለልጆቹ ያስፈልጋል፣ ለባለቤቱ ያስፈልጋል። እንዲገርፉት፣ እንዲደበድቡት፣ እንዲመቱት ያው ማን ያውቃል እንዲገሉትም ጭምር ሰዎችን በሰፊው አደራጅታ ነበረ። ሰላም የተወደዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ እንግዲህ ብቅ ብያለሁ በልዑል ሚዲያ ውድ ቤተሰቦች። ያው እንግዲህ እንደተመለከታችሁት በንስር አይን ላይ በጣም አስደሳች ነገር ይዘን መተናል። ማለትም እንግዲህ ያውላ መስዋዕትነት ሲከፈልበት የነበረው እኔ ብዙ ነገር የሆንኩበት ማለትም እንግዲህ ከዚህ ቀደም ወንድሞቼ ተያይዘውብኝ፣ ወንድሞቼ በዲና ታግተውብኝ እንግዲህ እነሱን ለማስለቀቅ የወሰንኩት ውሳኔ ብዙዎቻችሁን አስቆጥቷችሁ፣ ብዙዎቻችሁን አስደብሯችሁ፣ ብዙዎቻችሁ ደግሞ ለምን እንደዚህ ታደርጋለህ ብላችሁ ተናግራችሁኝ እንደነበረ ለዛም ይቅርታ ጠይቄ እንደነበረ ሁላችሁም ታስታውሳላችሁ። ውድ ቤተሰቦች እነዛ እንግዲህ መስዋዕትነት ልከፍልላችሁ የተዘጋጇቸው ልጆች የኔ ምርጥ ወንድሞች እንግዲህ ውድ ቤተሰቦቼ ያው በዲና እጅ የነበረባቸው ስቃይ በተወሰነ መልኩ እንግዲህ በንስር አይን ላይ በነበረው ቪዲዮ እያንዳንዱ ነገር እያንዳንዷን የተወሰነች ነገሮች ሰምታችኋል። ማለትም ሙሉ በሙሉ እንደዚህ ዲፕ ባናወራም እንግዲህ ያው አሁን ላይ አንደኛ ወንድማችንን ያላገኘ ነው ቢሆንም አንደኛውን ወንድማችንን ብቻ ነው ሆመን ብቻ ያገኘ ነው ቢሆንም እንግዲህ ገና ወንድማችንን በማፈላለግ ላይ እንገኛለን። ውድ ቤተሰቦቼ እኔ ከምነግራችሁ በላይ ዛሬ በጣም ደስ እንዳለኝ ለመግለጽም ጭምር ነው በዚህ ቪዲዮ የመጣሁት። ምክንያቱም ደስ የተሰኘሁበት ምክንያት ምንድን ነው? ያው እንግዲህ አንደኛው ወንድሜ ከመከራ አምልጧል፣ ከመከራ ከስቃይ ወጥቷል። ያ ማለት እንግዲህ ዲና አግታቸው ስታሰቃያቸው ነበረ፣ ብዙ መከራ ስታደረሰባቸው ነበር። ኢቭን ምን አይነት ነገር እዛ ጋር እንደነበረ ምን አይነት ሁኔታ እንደነበረ በደንብ ከእሷ እንደበሰ ሰምተናል። ይህንን ሚሽን እንግዲህ ለመወጣት ሲሉ ሲያደርጉ የነበረውን እያንዳንዷን ነገር ሰምታችኋል። ማለትም የከፈሉት መስዋዕት፣ ግብርና ድረስ ገብተው ግብርና ስራ በመስራት ያልሰሩትን ስራ ሰርተው የማያውቁትን ስራ እየሰሩ እንደነበረ እያከናወኑ እንደነበረ በደንብ የነበረው ነገር ሰምታችኋል። እና እኔ ቃላት የለኝም። በቃ ዲናም በቁጥጥር ስር እንድትውል ለማድረግ ያደረጉት ጥረት እኔ እንጃ በምንም አይነት መልኩ ልገልጸው አልችልም። ያ ማለት ምንድን ነው? እነዚህ ልጆች ከራሱም አንደበት ሰምታችኋል፣ ከናሆም አንደበት እነዚህ ልጆች በቃ ለሀቅ የቆሙ ለእውነት የቆሙ ድንቅ ወጣቶች፣ ድንቅ ወንድሞቼ ናቸው። ዛሬ ይህንን ቪዲዮ መቅረጽ የፈለግኩበት ምክንያት ለምንድን ነው ብትሉ እንግዲህ የነበረውን ነገር ከእኔ እንደተያዝኩኝ እኔ እዛ ጋር እነሱን ፍለጋ ወጥቼ እንደነበረና በእነሱ ቁጥጥር ስር ውዬ እንደነበረ ዝም ብዬ እንዳልተቀመጥኩኝ ሳስረዳው የነበረውን ስሜት እኔ ነኝ የማውቀው። ለምን ሲለኝ ነበር፣ ለምን ወጣ ብቻህን፣ ለምን ጊዜው ደርሶ ሁሉም ነገር በጊዜው ይሆን ነበረ፣ ራስን አሳልፈ መስጠት አልነበረብህም ሲለኝ ነበረ። እንደሰማችሁት ማለት ነው። ይህን ያክል ለእኔ ክብር ያላቸው ሰዎች፣ ይህን ያክል ለእኔ ፍቅር ያላቸው ሰዎች፣ ይህን ያክል ለእኔ ቦታ የሰጡኝ ሰዎች እኔ ወጥቼ ለነሱ ብያዝ፣ ወጥቼ ለነሱ ብታገት፣ ራሴን እነሱን አስወጥቼ እኔ ብያዝ
አያንስባችሁም ትላላችሁ? እንደ እውነቱ የእውነት አያንስባችሁም ትላላችሁ? ይሄን ያልኩበትን ምክንያት እንግዲህ በደንብ ትረዳላችሁ ብዬ አስባለሁ። ውድ ቤተሰቦቼ እኔ ጋር በጣም ከዳተኞች ነበሩ ከዚህ ቀደም በብዛት ከዳተኞችን ተመልክታችኋል። እንደዛንም ደግሞ ታማኞችንም በጣም ደስ የሚሉ ራሳቸውን አሳልፈው ለኔ የሚሰጡ ብዙ ሰዎችንም አይታችኋል። ለኔ ሲሉ ራሳቸውን መስዋዕት የሚያደርጉ ብዙ ወጣቶች እንደነበሩም ተመልክታችኋል። አሁንም ደግሞ ይህንን ሚሽን ሳዘጋጅ ማለት ይሄ ሚሽን ሲዘጋጅ የዲናን ሁኔታ ለመሰለል ሰዎች ይመረጡ ፍቃደኝነት ስል እነዚህ ሰዎች በፍቃደኝነት እጃቸውን አውጥተው ነው እንግዲህ እዚህ ቦታ ላይ ይህንን ሚሽን የተቀላቀሉትና የሄዱት። በዚህ መጠን ዲና ምን ስታደርግ ነበረ? በየቦታው ሰላዮችን አስቀምጣ ነበረ። በየቦታው እሷን ሊጎዱ የሚመጡ ሰዎች እንዳሉ አሳምና ሰዎችን በየቦታው ሰላዮቿ እሷን ሊጎዳ የመጣ ሰው ነው ብለው ካመኑ እንዲገርፉት፣ እንዲደበድቡት፣ እንዲመቱት ያው ማን ያውቃል እንዲገሉትም ጭምር ሰዎችን በሰፊው አደራጅታ ነበረ። ማን ያውቃል ያልኩበት ምክንያት ምንድን ነው? አንዳንዴ እንደዚህ አይነት ቦታ ላይ ስንሆን ያው እነዚህ ሰዎች መጥፎነቷን እንዳያውቁባት ሰው እንዲገሉ ላታዛቸው ትችላለች። ግን ደግሞ እንዲደበድቡ፣ እንዲያሰቃዩ፣ እንዲያስሩ ልትነግራቸው ትችላለች። እና ጓደኞቼ፣ ወንድሞቼ በጣም ሲሰለሉ ነበረ። በጣም በችግር ውስጥ ሆነው እንደ ምንም ብለው ከማህበረሰቡ ጋር ተቀላቅለው ቢኖሩም አንዳንድ ጊዜ ግን መረጃ ያመልጣልና ማለት የሆነ ጊዜ ላይ ያው ሁላችንም እንወድቃለን። የሰው ልጆች ነን፣ መውደቃችን የማይቀር ነው። ብዙ ጊዜ ተጠንቅቀው ቢቆዩም የሆነች አንድ ስህተት እንግዲህ እነሱን ለእስር ወይ ደግሞ በዲና እጅ ውስጥ እንዲገቡ ምክንያት ሆናለች ያቺ ቀን። አንዳንድ ጊዜ ትንሽዬ ስህተት ትልቅ ዋጋ ያስከፍላል። ትልቅ ዋጋ፣ የእውነቴን ነው የምላችሁ። እና እነሱ ተሳስተው አይደለም፣ በቃ ከጎረቤታቸው ያለውን ሰው አልጠረጠሩትም። ምክንያቱም እሱም እንደነሱ ስራን ፍለጋ እዛ እርሻ ቦታ ላይ የተቀላቀለ አይነት ሰውና እዛ ጎረቤታቸው ተከራይቶ የሚኖር አይነት ሰው ነበር የመሰላቸው። ነገር ግን ሰላይ እንደነበረ እንግዲህ ሲናገር ሰምታችኋል። እነሱ ስልክ በሚያወሩበት ሰዓት ነው ሰምቶ እንግዲህ ውልብ ብሎ አልፎ በፍጥነት ሄዶ ነገሮችን ተናግሮ ምናምን ነገር አሳውቋቸው በቁጥጥር ስር እንዲውሉ ያደረገው። እንግዲህ ምን ለማለት ፈልጌ ነው ውድ ቤተሰቦች፣ ይሄን ሁላ ነገር ስታደርግ የነበረችው ዲና ራሷን በደንብ እየጠበቀች ነበረ። መተን እንደምንይዛት በሰዓቱ በደንብ ታውቅ ነበር፣ በደንብ ፈርታ ነበር። ይሄን ስል ዲና ብቻ ነች ማለት አይደለም። ይሄን ጥበቃ ራሱ የሚያደርግላት ምናልባት አሞቴዎች ናቸው ብዬም አስባለሁ። ይሄን ጥበቃ እያደረጉላት የነበሩት አሞቴዎች ናቸው ብዬም አስባለሁ። አሞቴዎች በሰዓቱ እነዚህን ጥበቃዎች እያስደረጉ ነበረ። ማለትም ያው ኢንካሙ ከነሱ ስለሚመጣ ገንዘቡ ከነሱ ስለሚመጣ ነው ይሄን ነገር ምላችሁ። ገንዘቡ ከነሱ ስለሚመጣ እነሱ እያስጠበቋት እንደነበረ በኋላ ላይም ስትሞት ራሱ እንድንሰማ ያልተፈለገበት ምክንያት ተናግሬያለሁ። ይሄን ስራዬን ላይ ሙሉ በሙሉ እስካሁን ትኩረታችንን እሷ ላይ ስላደረግን አሁንም ሞተች የሚብለውን ዜና ከሰማን በኋላ ትኩረታችንን ወደ እነሱ እንዳናረግ ትኩረታችንን ወደ እነሱ እንዳናረግ በቃ አሁንም ቢሆን ዲናን እየፈለግን ወይ ደግሞ የዲና ስራ ነው እያልን አምነን እንቆይ ነው። አሁን ላይ ግን ነገሮች በጠቅላላ ግልጥልጥ ብለዋል። ነገሮች በጠቅላላ ይፋ ወጥተዋል። አሁን ላይ ማድረግ ያለብን ነገር እኛ ትልቁ ነገር ምንድነው? መጀመሪያ የኛን ሰዎች ነፃ ማውጣት፣ መጀመሪያ የኛን ሰዎች በሰላም ወደ ቤተሰባቸው መመለስ፣ መጀመሪያ እኛ የሚያስፈልጉንን ያው አቶ ወርቅም ሊሆን ይችላል ማለትም እንግዲህ የስጋ አባቴ ማላቀው የስጋ አባቴ አሁን ቅርብ ጊዜ ሰሞት ያው መነሻው እሱ ስለሆነ እሱንም ቢሆን በሰላም አግኝቶ ወደ ቤተሰቦቹ መመለስ፣ ወንድሞቼን የታገቱትን ወንድሞቼን ማስለቀቅ፣ ይሄ ነው ትልቁ ግባችን የነበረው።
ወደ አሞቶችም ወደ ማንም ከመዞራችን በፊት እግዚአብሔር የተመሰገነ ይሁን። ወንድማችን እንግዲህ ደውሎ እዚህ ድረስ እንድንመጣ አድርጎ የተደበቀበትን ቦታ አግኝተን አናግረነዋል። ደስ ብሎን ተቀብለነዋል። በሰላም ወደ ቤተሰቡ እንዲመለስ እንግዲህ ሕክምና ምናምንም እየተደረገለት ነው እና ያው ትንሽ ተጎድቶ ስለሆነ ያለው ምክንያቱም ያው የምግብ እጥረት ምናምን ነገር ስለነበረ ማለት ነው። አሁን ወንድማችን ኪሩቤልን እንግዲህ በማፈላለግ ላይ ነው የምንገኘው። ከዛ ቦታ ላይ ጠፍቶ እንዳምን ነበር አምልጦ እንደነበር ያ ውካታ በተፈጠረበት ሰዓት ያ ጩኸት ምናምን በየተሰምቶ ሁሉም ጥሎ በወጣበት ሰዓት እነሱ አምልጦ እንደነበር እና ጫካ ውስጥ እንደተለያዩ የነበረውን ነገር በጠቅላላ ሰምተናል። ከዛ በኋላ ኪሩቤልና እሱ በጨለማ ውስጥ በመደነባበር እንደተጠፋፉ ሁለቱም እንግዲህ ድምጽ ማውጣት ፈርተው ያው እንደሚገመተው ትክክል ነው። ምክንያቱም እሱም ካልተጣራ እንግዲህ ናሆም ተናግሯል በራሱ መንገድ እኔ ከተጣራው ድምጼን ሰምተው ይከተሉኝና ይይዙኛል። ከዛም ባሻገር ደግሞ እሱም አቤት ካለኝ ሁለታችንም ምን ይያዘው በሁለታችንም አቅጣጫ መጥተው ስለዚህም እንግዲህ ለእኔ ዝም ያልኩት ያልተጣራውበት ምክንያት ይሄ ነው ብሏል። ኪሩቤልም እንግዲህ እውነት ይሄን ቢያስብ ነው እንጂ በዛ ሰዓት በተለያዩበት ሰዓት ላይ መቼም ናሆምን መጥራቱ አይቀርም ነበር። ምክንያቱም ጨለማ ውስጥ ሆኖ ሲለያዩ ወንድሜ የት ነህ ናሆም የት ነህ ተብለው በምልክት ተጠራርቶ በድምጽ ሊገናኙ ይችሉ ነበር። ግን ሁለቱም ፍራቻቸው ይሄ ስለነበር ያለው ነገር ደግሞ ከአንዳንድም ከስልጠናችንም አንጻር እኛ ጋር ሲገቡ ከሚወስዱ ስልጠናም አንጻር እንግዲህ እንደዚህ አይነት ነገር ኮርሶችም ስላሉ ተግባራዊ አድርገው ሁለቱም ራሳቸውን ለማዳን ነው እርምጃ የወሰዱት እና ምንድነው የተፈጠረው? ኪሩቤል ከዛ በኋላ የት እንደገባ አይታወቅም፣ ወዴት እንደሄደ አይታወቅም። እንግዲህ ስልካቸው በእነሱ ቁጥጥር በእነሱ እጅ ላይ ነው ተወስዶባቸዋል ያኔ። ምክንያቱም ምንም አይነት ሪፖርት እንዳያደርጉ ምን እንዳይሉ ተነጥቀው ነበረ። ከዛም ባሻገር ደግሞ በምንም አይነት መንገድ አላቅም ብቻ ምን አይነት ሁኔታ ውስጥ እንዳለ ማለት ስለ ኪሩቤል ለማውን ሳስበው እኔ ያመኛል። ልጆቹን ጥሎ ነው የተሰደደ ማለት የሄደው እዛ ቦታ ላይ በእኔ ምክንያት ነው ሄደው እና አእምሮዬ ብዙ ነገር እያሰበ ነው። እግዚአብሔር መልካሙን ያሰማኝ ማለት ነው የምፈልገው። የእውነቴን ነው የምላችሁ፣ መልካሙን እንዲያሰማኝ እፈልጋለሁ። ለምን በሰዓቱ ጫካ ውስጥ ሲለያዩ አንዳንዴ የሰው ልጆች ነን፣ ብዙ ነገሮች ይገጥመናል። መጥፎ ማሰብ አልፈልግም። የሆነ ነገር አደናቅፎት ሊወድቅ ይችላል፣ የሆነ ነገር ሊያገኘው ይችላል። ሲወድቅ በዛ ምክንያት ጸጥ ሊል ይችላል ብዬ አስባለሁ። ማለትም ራሱን ሊስት ይችላል ብዬ አስባለሁ። ጫካ እስከሆነ ድረስ ደግሞ ያው የነበረውን ነገር በተወሰነ መልኩ እኛም ተመልክተናል። ስፍራው ምናምን ጫካ እስከሆነ ድረስ ደግሞ ያው አውሬ ምናምን አይጠፋም። ብቻ ምንም ነገር ሳይሆን ወደ ባለቤቱና ወደ ልጆቹ እንዲመለስ ጸሎት እያደረግን ያለ ነው። እናንተም ጸሎት እንድታደርጉልኝ ዱዓ እንድታደርጉልኝ እፈልጋለሁ ቤተሰቦች፣ ከልብ ማለት ነው። ምክንያቱም እኔ ባመጣው ጣጣ በእኔ ጦስ ነው የሁላ ሰው እየተሰቃያለሁ። በእኔ ጦስ በእኔ ኬዝ ምን ብዬ እንደምገልጸው አላውቅም። ቸሩ መድኃኔዓለም እንግዲህ ኪሩቤልን ሰላም አድርጎት ሰላማዊ ቦታ አርፎ በሰላም እንድናገኘው ነው የምፈልገው። አልቦዘኑም የኔ ሰዎች፣ የህግ አካላቶችም የኔ ሰዎችም ባልደረቦችም አልቦዘኑም። ስቲል እየተፈለገ ነው ያለው፣ እያፈላለገ ነው ያለው። ስለዚህ እባካችሁ ከልብ የምለምናችሁ ሁላችሁም በየሃይማኖታችሁ ጸሎት አድርጉ። ደህና ሆኖ በሰላም ወደ ቤቱ እንዲመለስ
ሰላም ሆኖ በጤና በደህና ለቤተሰቡ እንዲመለስ እባካችሁን እለምናችኋለሁ፣ እማጸናችኋለሁ። ጸሎት አድርጉልኝ። ለቤተሰቦቹ ያስፈልጋል፣ ለልጆቹ ያስፈልጋል፣ ለባለቤቱ ያስፈልጋል። ይህንን ምስኪን ወንድሜን አግኝቼ ወደ ቤቱ መመለስ ፈልጋለሁ። ግዴታ አለብኝ። መፈለግ ብቻ ሳይሆን ግዴታም አለብኝ። ስለዚህ ውድ ቤተሰቦች እባካችሁን አግዙኝ ማለት ፈልጋለሁ። በጸሎታችሁ እርዱኝ፣ በዱዓችሁ አግዙኝ፣ ከጎን ይሁኑ ማለት ፈልጋለሁ። አልወዘንም። አርፈን ዝም ብለን አልተቀመጥንም። ባለቤቱ ባለፈው የተናገረችውን ነገር ሰምታችኋል። እኔ ጋር መጣ ያንተ ጉዳይ ሲሆን ቅድሚያ ተሰጥቷል ብላ ተናግራኛለች። የኔ ጉዳይ ስለሆነ ቅድሚያ ተሰጥቶኛል። እኔ ለነሱ ቅድሚያ ነበር ራሴን የሰጠሁት። ስለዚህ ያለውን ነገር በጠቅላላ እንግዲህ እግዚአብሔር እንዲረዳንና በሰላም እንዳገኛቸው እነዚህ በሰላም እንዳገኘው ይሄን ወንድሜን በሰላም ከባለቤቱና ከልጆቹ ጋር እንዳገናኙ የአምላክ መልካም ፍቃድ ይሁን። የአምላክ መልካም ፍቃድ ይሁን። ሌላ ቃላት የለኝም፣ ማለት የምችለው ነገር የለም። ስለዚህ እባካችሁን ውድ ቤተሰቦች እባካችሁን ከጎኔ ሁኑ፣ አግዙኝ። አንዳንድ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ሀሳባችሁ ማድረግ ያለብኝን ነገር ምከሩኝ። ከዚህ በፊትም ብያቸዋለሁ። የሆነ ነገር ለማድረግ ስል ከቡድኑ ጋር መመካከር ብቻ ሳይሆን የእናንተንም ሀሳብ በኮሜንት ላይ እየወሰድን እንዲህ አይነት ሀሳብ አለ፣ ስለዚህ በዚህ ሀሳብ መሰረት እንደዚህ ብናደርግስ፣ እንዲህ አይነት ነገር ብናደርግስ፣ በእንደዚህ አይነት መንገድ ብንሄድስ እየተባባልን እንመካከራለንና አሁንም ቢሆን እባካችሁን ሀሳብ አስተያየታችሁን ማድረግ ያለብኝን ነገር ኮሜንት ላይ ጻፉልኝ። በተረፈ ውድ ቤተሰቦች ዛሬ ላስቸግራችሁ ነው የመጣሁት። ያው ማለትም በቃ ከጎኔ እንድትቆሙ በዱዓችሁና በጸሎታችሁ ከጎኔ እንድትሆኑ ነው የመጣሁት። ይህንን ቪዲዮ የቀረጽኩት እንደው ለጊዜው በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን ማለት ፈልጋለሁ። ይህንን ቻናል ልዑል ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ስቲል እስካሁን ድረስ አንዳንድ ኮሜንቶችንም እያየሁ ነው። የልዑል አይደለም ይሄ ቻናል እያላችሁ ያላችሁ ሰዎች የልዑል የራሴ ነው። ልዑል ሚዲያ እንግዲህ በስም የተከፈተ ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ለብዙ ሰው እንዲደርስ ደግሞ ይህ ቪዲዮ ላይክ እና ሼር አድርጉ። ከምንም በላይ ላይክ አድርጉ። ቪዲዮን ገና ስትጀምሩት ለማየት ላይክ ማድረጋችሁን አትርሱ። ምክንያቱም ላይክ አይከፈልበትም፣ ለእኔ ግን ትልቅ ጥቅም አለው። ብዙ ሰው ጋር እንዲደርስና ብዙ ሰው እንዲያይልኝ ብዙ ሰው እንዲማርበት ስለሚረዳኝ ማለት ነው። ላይክ ማድረጋችሁን አትርሱ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። እድሜ ከጤና ጋር ጨማምሮ ይስጣችሁ። እንደ ሁልጊዜውም ቸር ቆዩልኝ። አዲስ ነገር እንዳለ ወዲያውኑ ለእናንተ የማሳውቃችሁ ይሆናል። መልካም ጊዜ